ወይ ርዕሱን እንቀይራለን ወይ ወደ ትክክለኛው ነገር እናወራለን ማለት ነው። ያኔ እምነት እዚህ ጋር ቀልድ አይደለም። እምነታችን እዚህ ጋር ምንቀያይረው ነገር አይደለም፣ ወይም ደግሞ ዝም የምንልበት ጉዳይ አይደለም። እምነት ነውና ማለት ነው። እና እኔ አርሲ 20 ዓመት እኔ አሳይሻለሁ ማለት ነው። ሰውየው ማለት ማን ሲያስተምረ እንደነበር ማለት ነው። 20 ዓመት ሙሉ ሳይሰለቹ ደከመኝ መረረኝ ሳይለቸኝ ሲሉ ያስተማሩን አባት አውቃለሁ። ኦኬ እሱን ደግሞ እኔ አሳይሻለሁ ላንቺ ማለት ነው። አፋን ኦሮሞ አንድ መዝሙር አውቃለሁ። ኦኬ ጎይ ዘምሪልኝ ነው ቆራጣ ሰላም ምን ድምፅሽ ቆራጣ አይኖ ለዘምርልሽ አልችልም ነው ግን አይኖ ኔትወርክ እየተቆራረጠ ስለሆነ ግን መባሪፍ እዚህ ጋር በኦሮምኛ መዝሙር ትምህርት እኔ ተምሬ አውቃለሁ። አሶሳ ከተማ ላይ አሶሳ ከተማ ህፃን ሆነን እዛ ሄደን ቆቤን ተምሬያለሁ። ግን አሁን ህፃን ስለሆንኩኝ ህፃን እየነበርኩ ስለነበር አሁን አላስታውሰውም። ግን መዝሙር አስታውሳለሁ። በኦሮምኛ እየዘመር ነው። አሁን ድረስ ጭንቅላቴ ላይ እችላለሁ መዘመር። ሙሉም ባይሆን ግማሽ ድረስ እችላለሁ። እና እዛ እንደውም አሁን አሶሳ ከተማ የራሳቸው ቋንቋ ነው ያላቸው። ቤኒሻንጉል ጉሙዝ ነው አሶሳ ታውቃላችሁ፣ ክልል 6 ጥቁሮች ናቸው። ዊጣዊጥ ይባላል። የራሳቸው ቋንቋ አለ። ግን በብዛት የሚነገረው ኦሮምኛ ነው። ብዙ ብሔረሰቦች ተወላጆች እዛ አሉ። ግን ጠቅላላ ከተማው የሚወራው ኦሮምኛ ነው። ትምህርት ስቴጂ ኦሮምኛ ነው የምትማሪው። ምክንያቱም ለቀምት፣ ጅማ፣ ጊምቢ ምናምን እንደዚህ ይከቧታል ለአሶሳ ማለት ነው። ኦሮምኛ ነው አብዛኛው አሶሳ ሰው ስቴጂ ትግራዋዩም አማራው ሁሉም ኦሮምኛ ነው የሚያወራው። እና እዛ በኦሮምኛ ተምሬያለሁ ቆቤ። ግን ህፃን ልጅ ነበርኩኝ። ከዛ ግን አላስታውሰውም። ግን መዝሙር እውነቷን ነው አለ በኦሮምኛ ያውቃለሁ። ሲሪየስሊ ማለት ግን አዲስ አበባ ላይ የአንደበት ክብሩ ያለው ምኑ ላይ ነው ስንል ብዙዎቻችን ነው ብዙ መናገር ይመስለናል አይደል? ግን አይደለም። የአንደበት ክብሩ ያለው የሚናገሩትን ማወቅ፣ መቼና በየት ስፍራ መናገር እንዳለብን ማወቅ፣ ይሄ የአንደበት ክብሩ ነው። ብዙ ስላወቅን ብዙ ብንናገር በንግግራችን ውስጥ ክብር የለው። ስለዚህ አንደበትን መቆጠብ ያስፈልጋል። አባ አጋቶን የሚባሉ አንድ የቤተ ክርስቲያናችን አባት ከንቱ የሆነውን ነገር ላለመናገር እና በንግግራቸውም እግዚአብሔርን ላለማሳዘን ድንጋይ ጎርሰው ይኖሩ ነበር። ታዲያ ሰይጣን ይፈታተናቸዋል። አንተ ዘማዊ፣ አንተ ሌባ፣ አንተ ቀማኛ እያለ ይሰድባቸዋል። እሳቸውም ዝም ብለው ይሰሙት ነበረ። በኋላ ግን አንተ መናፍቅ ሲላቸው ያኔ የጎረሱትን ድንጋይ አወጡና መናፍቅማ እኔ አይደለሁም፣ መናፍቅ አንተ ነህ፣ አምላክ ሳትሆን አምላክ ነኝ አልክ። እኔ ግን መታመኛዬ አብ ወልድ መንፈስ ቅዱስ ነው ብለው ድንጋዩን እንደጎረሱት ታሪካቸው ይናገራል። በሃይማኖት ጉዳይ ተናገሩ፣ በነገር እግዚአብሔር ጉዳይ ተናገሩ፣ በቁም ነገር ጉዳይ ተናገሩ። ከዚህ ውጭ ግን ለዋዛ ለፈዛዛ ነገር ጊዜን ማባከን፣ ንግግርን ማብዛት ይህ ክብር የለውም። ስለዚህ አንደበታችንን መቆጣጠር ያስፈልጋል። ኃይል በቁጥጥር ውስጥ ከሆነ እኮ ይጠቅማል። ለአሁን በዓለም ላይ የሚፈራው መሳሪያ ምንድን ነው ካለ ኒኩለር ነው አይደለም? ምክንያቱም ኃላፊነት በማይሰማቸው መንግስታት እጅ ኒኩለር ከወደቀ ከባድ የሆነ አደጋ ያመጣል። ግን ኃላፊነት በሚሰማቸው መንግስታት እጅ ኒኩለር ካለ ታላላቅ ኃይል ያላቸውን ነገሮች የማንቀሳቀስ ጉልበት አለው። አንደበትም ልክ እንደዛው ነው። አንደበታችንን መቆጣጠር ካልቻለን ከባድ የሆነ አደጋ ሊያመጣ ይችላል። ነገር ግን አንደበታችንን መቆጣጠር ከቻለን በዛው ልክ ብዙ መልካም ስራዎች መስራት እንችላለን። በአንደበት የሰበሰቡ፣ በአንደበት የበተኑ፣ በአንደበት ያዳኑ፣ በአንደበት የገደሉ፣ በአንደበት ወደ ሞት የመሩ፣ በአንደበት ደግሞ ከሞት የመለሱ፣ በአንደበት ያረጋጉ፣ በአንደበት ደግሞ የጀመረውን እንዲጨርስ ያደረጉ ወይም ያሳበዱ ብዙ ሰዎች አሉ። ይሄ ብቻ አይደለም። አንደበት የህይወታችንና የሞታችን አቅጣጫ መሪ ነው። ከቃሌ የተነሳ ትሰርቃለህ፣ ከቃሌ የተነሳ ትኮነናለህ ነው የሚለው እግዚአብሔር ቃል። ስለዚህ አንደበታችሁን ጠብቁ፣ ስለ አንደበታችሁም ጸልዩ። አባቶቻችን ስለ አንደበታቸው ጸልየዋል እኮ። አቤቱ ለከንፈሮቼ ጠባቂ ያኑር ብሎ ዳዊት እኮ ጸልየዋል። አንደበት ደግሞ ትናገር ብዙ ትለፍልፍ እንጂ ውጤቱን መቀበል አይሆንላት። አንደበት ትናገርና ጥርስ የሚባል ግጥግጥ አጥር አለ፣ እዛ ውስጥ ገብታ ትደበቃለች። ከንፈር የተባለ መጎናጸፊያ አለ፣ እዛ ውስጥ ገብታ ትደበቃለች።
አንደበት በተናገረው ራስ ነው የሚመታው። አንደበት በተናገረው እጅና እግር ነው የሚሰበረው። ወገኖች አንደበት በብዙ ነገር ይመካል፣ ግን ውጤቱን መቀበል አይሆንለትም። ስለዚህ ወገኖቼ ለጽሞና የሚረዳው ሌላው አንደበትን መቆጣጠር